3.25 the whole square is equal to 10.5625. Then what is the value of 325 the whole square ይላል። ይሄ ፈተና ላይ የስምንተኛ ክፍል ፈተና ላይ የመጣው ጥያቄ ነው። ምንድነው የጠየቀን? 3.25 the whole square is equal to 10.5625 ከሆነ then what is the value of 325 the whole square ስንት ይሆናል ነው። ስለዚህ አሁን ምንድነው የምናደርገው? እዚህ ጋር የሰጠን 325 ስኩዌር ነው። 325 ማለት እዚህ ጋር 3.25 ጋር ለማመሳሰል እኩል ይሆናል ብለን 3.25 ካደረግን በኋላ ታይምስ እዚህ ጋር ሁለት ዲጂት ስለጨመር 0 0 100 ካልነው ይሄ እኩል ይሆናሉ። ስለዚህ both side square ማድረግ ነው። 325 the whole square is equal to 3.25 times 100 the whole square እናደርጋለን ማለት ነው። ምንም የጨመርነው ነገር የለም። ከዛ እኩል ይሆናል ለየብቻው ስኩዌር እናርጋቸው 3.25 square times 100 the whole square እናደርጋለን። 3.5 square ማለት ደግሞ 3.25 the whole square ማለት ደግሞ is equal to ሰጥተውናል 10.5625 ሰጥተውናል። ስለዚህ የ3.25 square ይሄንን ተካለን ማለት ነው። therefore ምንድነው የሚሆንልን? 325 the whole square is equal to 3.25 the whole square times 100 the whole square ይሆናል። የ3.25ን is equal to የሰጠንን እንተካለን 10.5625 times ይሄን ማለት 100 the whole square ስናደርግ ደግሞ 1 1 2 3 4 ይሆንልናል ማለት ነው። which is equal to አሁን እዚች ጋር ፖይንት ከፖይንት ቀጥሎ ያለውን እንቁጠር 1 2 3 4። ስለዚህ 1 2 3 4 አለን ኦቨር ስለሚሆን ወይንም ደግሞ እንዲህ እናድርገው 10.5625 ኦቨር እዚህ ጋር 1 2 3 4 አለን 4 1 2 3 4 ይሆንልናል ታይምስ 1 2 3 4 ዜሮዎች ይሆኑልናል። እነዚህ ዜሮዎች እዚህ ጋር ካሉ ዜሮዎች ጋር ይጠፉልናል። መልሳችን እዚህ ኳልቱ 105625 ይሆናል ማለት ነው። እንደዚህ አይነት ማንኛውም ጥያቄ ካገኛችሁ ከተሰጣችሁት ጋር በማመሳሰል መስራት ይቻላል። ቪዲዮውን ላይክ ሼር አድርጉ።